አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ማዕቡች ልሰራ ነው። እስከ መጨረሻው ተመልከቱ። የነጭ ሽንኩርት ነው። ይህ ሚጥሚጣዬን አጥቤ አዘጋጅቻለሁ። እዚህ ጋር ደረቅ ሚጥሚጣ ነው። ደረቅ ሚጥሚጣ፣ ጨው፣ ነጭ ሽንኩርት፣ ዝንጅብል፣ እዚህ ጋር አሁን ልፈጭ ነው። እዚህ ጋር ትንሽ ዘይቱን እናረጋለን። አሁን ማዕቡቼን ፈጨው። በጣም ነው የሚጣፍጠው። ማሻአላህ በጣም እንዲህ እያረጋችሁ ተጠቀሙ። አሁን ንጹህ እቃ ታዘጋጁና እዛ ውስጥ አርጋችሁ ፍሪጅ ውስጥ ማስቀመጥ። በጣም ነው የሚጣፍጠው። ሞክሩት። እንደዚህ በእቃ ታረጉና ፍሪጅ ውስጥ ታስቀምጡታላችሁ። 5 ወር 6 ወር ራሱ ቢቀመጥ አይበላሽም። መራመት ቢቀመጥ አይበላሽም፣ ፍሪጅ ውስጥ ከሆነ ማለት ነው። ግን ያው ዞሮ ዞሮ እንደዛ ልበል እንጂ ከ2 ወር አያልፍም። ይሄው እንደዚህ እያረኩ እጠቀማለሁ። እናንተም ተጠቀሙ። የሀገራችን መቼም በርበሬ ሞልቷል በየጀሚያው ማለት ነው። በርበሬ የምትወዱ እንደኔ እንዲህ እየፈጫችሁ ተጠቀሙ። ተመልሼ እየሄድኩ ነው ዕቃ ረስቼ። ተመልሼ ይሄው ጀሚያ እየሄድኩ ነው። የምገዛውን ዕቃ ሳልገዛ መጥቼ ሁለተኛ እየሄድኩ ነው። ላይክ አርጉኝ እሺ የኔ ወዶች፣ ሰብስክራይብ። አዲስ ጀማሪ ስለሆንኩኝ ሰብስክራይብ አርጉኝ፣ ኮሜንት ጻፉልኝ። ህንድ ናትና አስቆማ አንቺ ህንዲያ ትለኛለች። እኔ ኢትዮጵያ ነኝ እያልኳት ጥሩ ነው ነገሩ። የእግር መንገድ መሄድ እኮ ጥሩ ነው። እየተመላለስኩኝ
ከመቆየት ብዛት በፊት እኮ እንኳን እንደዚህ ሱቅ ለሄር ቀርቶ 2 አመቴን ራሱ ጨርሼ እቃ ልገዛ ሱቁ ሰጂኝ ሱቁ ሰዱኝ ስላቸው፣ በነገራችን ላይ ሴትዮ የትልቅ ሰው ናት እና ልጆቹን ሰዱኝ ስላቸው፣ ከዛ በሰዓት በቃ ግማሽ ሰዓት ነበር የሚሰጠ እና አሁን ግን ከመቆየት ብዛት አሁን በቃ ጀሚያም ራሴ ነኝ የሚሄደው፣ የምፈልገውን የምገዛው ራሴ ነኝ። እና በፊት በቃ የሆነ ጊዜ አንድ ጊዜ ጀሚያ ሄድኩኝ ልሳፈር ብዬ 2 አመቴን ጨርሼ የሄድኩት ደግሞ ወርቅ ልገዛ ነበረ። ከዛ ያንን ወርቅ ማለት ነው ለሴትዬ ያሳየኋት፣ ይኸው ገዝቼ አልኳት። ከዛ ምን እንዳለች ልንገራችሁ። ከወንድ ነው የገዛሽው ከሴት አለችኝ። እና የሆነ በቃ ደጅ ራሱ እንደዚህ ሳጸዳ እንደዚህ መኪና የሚያጥቡ የሌላ ሀገር ዜጎች ምናምን አሉክ እና ከዛ እንደዛ ወንድ ካየች ነይ ግቢ 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 ነው የምትለው ማለት ነው። እኛ ሀገር እኮ እንደዚህ የለም። ትምህርት ቤትም ስንቀመጥ አንድ ላይ ነው፣ ቤታችንም አይዘጋም። እኛ ሀገር እንደዚህ የለም እላታለሁ ማለት ነው። እና በጣም በቃ ብዙ ነገር አሳልፊያለሁ ማለት ነው። እና ከመታገስ ብዙ ነገር አለና ታገሱ ነው የምላችሁ። እሺ አሁን እኔ በቃ ኢጃዛ ምናምን አላቅም፣ ወጥቼም አላቅም። በጣም ቆይቻለሁ፣ ግን ኢጃዛ ወጥቼ አላቅም። እንደዚህ በቃ ሴትዬ የቤት የሚያስፈልገውን ነገር አትክልት፣ እዚህ ሽንኩርት ምሳሌ አትክልት ነክ የቤት የሚያስፈልገውን እኔ ነኝ እየሄድኩ የምገዛው ማለት ነው። ለምን ምግብም ራሴ ስለምሰራ እና አሁን ኃላፊነቱን እኔ ላይ አርጋ ቁጭ እና ያው እንደዚህ እንኳን ለወጣ ቀርቶ ማለት ነው በፊት። አሁን በቃ እንደፈለኩ መውጣት እችላለሁ ጀሚያ ማለት ነው። ሱቅ የፈለኩትን ነገር ሂጄ እገዛለሁ፣ ለራሴ የሚያስፈልገኝን ነገር እገዛለሁ። በነገራችን ላይ ከራሴ ብር አይደለም ለኔ ራሱ የምገዛው ማለት ነው፣ ከሷ ብር ነው። ለምን በቃ ሁሉንም እሷ ናት ወጪ የምታረገው ማለት ነው። ይሄን እፈልጋለሁ ስላት ግዢ ትለኛለህ፣ እኔ እገዛለሁ ማለት ነው። የሚያስፈልገኝን ነገር ከሷ ነው የምገዛው፣ ከደሞዜ አልነካም ማለት ነው። በዛ ደግሞ ደስ ይላል። አሁን አንዳንዶቹ በቃ ቅባት የሚያስፈልግ ነገር ሻምፖ ምናምን ከብራቸው የሚገዙ አሉ። እኔ ግን አልገዛም፣ የሚፈልግ ይሆናል እንጂ እሷ ናት የምትገዛልኝ ማለት ነው። አልሐምዱሊላህ መታገስ ጥሩ ነው እና ታገሱ። እሺ ክፉም ቢሆኑ መታገስ ጥሩ ነው። እና አሁን ጀሚያ እየገባሁ ነው። ኸርል ነው የረሳሁት፣ ኸርል ገዛ ነው የመጣሁት ማለት ነው። ማስቲካም ይፈልጋል።
ይሄ ልገዛ ነው አሁን። ይሄ አሁን ሙከለል እሰራለሁ ማለት ነው። ይሄን ረስቼ ነው መልሼ ሄድኩት።